ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ቃለ መሐላ እንዲፈጽሙ ጠይቃለሁ። ክቡር ጠቅላይ ፍርድ ቤት ፕሬዝዳንት ቃለ መሐላ እንዲያስፈጽሙ እንሰጣለሁ። እኔ ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የኢፌዴሪ ጠቅላይ ሚኒስትር ሆኜ ስሰየም ለሕገ መንግሥቱ ታማኝ በመሆን ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። በመቀጠል የቀድሞ ጠቅላይ ሚኒስትራችን ክቡር አቶ ኃይለማርያም ደሳለኝ እና ክቡር አቶ ዶክተር አብይ አህመድ ርክክብ እንዲያደርጉ ጠይቃለሁ። ወደ መድረክ እንዲወጡ። አመሰግናለሁ። ከዚህ በመቀጠል ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ንግግር እንዲያደርጉ እጋብዛለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን በተከበረው ምክር ቤት ፊት ቀርቤ ይህንን ንግግር ለማድረግ ስለበቃው የተሰማኝን ልዩ ክብር ለመግለጽ እወዳለሁ። ከሁሉ አስቀድሜ ከቅርብ ዓመታት ወዲህ በአገራችን ለተከሰተው ፖለቲካዊ አለመረጋጋት የመፍትሄ አካል ለመሆን